ኤማሁስ ማለት ሞቃት ምንጭ ማለት ነው። ይህ ኤማሁስ ርቀት ከኤማሁስ ከኢየሩሳሌም ያለው 60 ምዕራፍ ነው፣ ወይም 10-11 ኪሎ ሜትር የሚጠጋ ነው። በዚህ ርቀት ውስጥ ሁለቱ መንገደኞች ምሽቱ ቀርቧልና ጌታ ከኛ ጋር እደር ነው ያሉት። ከልደቱ እስከ ስቅለቱ እያስተማራቸው እየነገራቸው ይጓዝ ጀመር። ተስፋ አድርገው የጠበቁት በ3 ቀን ፈተናው ሲወድቅ በተስፋ ተሞልተው የመጡት ተስፋ ቆርጠው ተመለሱ። እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበራል። ዛሬም እኛ በሕይወታችን ብዙ ነገር ተስፋ እናደርጋለን። ተምረን ዲግሪያችን ይዘን ብለን ተስፋ እናደርጋለን። ሳይሆን በምርጫችን እንጸጸታለን፣ በወሰንነው ጉዳይ እንጸጸታለን። ያለን ነገር ያለ እግዚአብሔር ከሆነ ያለን ነገር እሱ የሌለበት ከሆነ መጠርጠር አለብን። የሕይወታችሁ ጅማሬ ምንም ይሁን እግዚአብሔር ከሌለበት አትልፉ ወገኖች። ወልዶ ከመበተን፣ ገብቶ ከመውጣት፣ አግኝቶ ከማጣት፣ አቅፎ ከመገፍተር፣ አጉርሶ ከመነከስ ጌታ ሆይ አንተ አለሁ ይበሉት። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባሕር ምሕረት የማይለካ ቅድመ ዓለም የነበረ ዓለምን ሁሉ አሳልፎ የሚኖር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ያለው ቃል እንዲህ ይላል፣ ከእኛ ጋር እደር ማታ ቀርቧልና። የቃሉ ተናጋሪዎች የኤማሁስ ተጓዦች፣ የኤማሁስ መንገደኞች ሉቃስና ቀሌዮጳ ናቸው። ኤማሁስ ማለት ሞቃት ምንጭ ማለት ነው። ይህ ኤማሁስ ርቀት ከኤማሁስ ከኢየሩሳሌም ያለው 60 ምዕራፍ ነው፣ ወይም 10-11 ኪሎ ሜትር የሚጠጋ ነው። በዚህ ርቀት ውስጥ ሁለቱ መንገደኞች ከጌታ ጋር እንደተገናኙ መጽሐፍ ቅዱስ ይናገራል። ምሽቱ ቀርቧልና ጌታ ከኛ ጋር እደር ነው ያሉት። ምንድነው እዚህ ላይ የአየር መለዋወጥ ቢኖርም ራሱ እግዚአብሔር ወዶ ፈቅዶ ለኛ ነው፣ ለእግዚአብሔር አይደለም። በዳዊት መዝሙር 138:11 ላይ ምን ይላል? በእውነት ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለች ይላል ቅዱስ ዳዊት። ምናልባት የአየሩ መቃየር ለኛ ነው። በዚህ በኦሪት ዘፍጥረት ምዕራፍ 1 ላይ ስንመለከት ከቁጥር 3 ጀምሮ እግዚአብሔር ፍጥረታትን ሲፈጥር ቀኑን ብርሃን እንዳለው ጨለማውን ደግሞ ሌሊት እንዳለ መጽሐፍ ቅዱስ ይናገራል። ይሄ ለኛ ነው። እንግዲህ በሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ እነሆም ከእነርሱ ሁለቱ በዚያን ቀን ቁጥራቸው 2 ነው 60 ምዕራፍ የሚያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር ይላል። ስለሆነውም ነገር ሲነጋገሩ፣ ስለሆነው ነገር እያወሩ እርስ በርሳቸው ይነጋገሩ ነበረ። ወሬያቸው ከኢየሩሳሌም ሲመለሱ ያሰቡትን ስላላገኙ ተስፋ ያደረጉትን የ3 ዓመት ዝግጅት፣ የ3 ዓመት ትምህርት፣ በ3 ዓመት የገነቡትን በ3 ቀን ፈተና ውስጥ ገብተው ተስፋ ቆርጠው ሲመለሱ የሚያወሩት የሚነጋገሩት እንደውም በሉቃስ 24 ከ14 ጀምሮ ምን ይላል? ሲነጋገሩና ሲመራመሩ ይላል። እየተመራመሩም ነበር። ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄን ነበር፣ ነገር ግን እንዳያዩት ዓይናቸው ተይዞ ነበር ይላል። ተስፋ የቆረጡ የጠወለጉ ባያስተውሉትም አብሮ ይጓዛል። እነሱ ተስፋ ቆርጠዋል፣ ጠውልገዋል። ነገር ግን ጌታ አብሯቸው እየተጓዘ ነው። ያለ እምነት እሱን ማየት አይቻልም። ምናልባት በእምነት መነጽር ካልሆነ ክርስቶስን ማየት አንችልም። ተስፋ ቆርጠው ጠውልገው በተስፋ የመጡት
እናገኘዋለን ብለው በተስፋ ታትመው ኢየሩሳሌም ደርሰው መቃብሩ ባዶ ሲሆን የእነሱም ተስፋ ባዶ ሆኖ 3 ዓመት ሙሉ የገነቡት 3 ዓመት ሙሉ ተስፋ አድርገው የጠበቁት በ3 ቀን ፈተናው ሲወድቅ በተስፋ ተሞልተው የመጡት ተስፋ ቆርጠው ተመለሱ። አሁን ለነሱ ትልቁ ነጥብ ተስፋ ለቆረጠ መድኃኒቱ እንደገና ተስፋ ሆኖ ሳለ ያ የተማሩትን ትምህርት በተስፋ መጠበቅ ሲገባቸው እየጠወለጉ ነበር የሚሄዱት። አሁን መካከላቸው የገባው ያነጋግራቸው ዘንድ የፈቀዱለት እሱ በሚናገርበት ጊዜ ልባቸው ይቃጠል ነበር። ከልደቱ እስከ ስቅለቱ እያስተማራቸው እየነገራቸው ይጓዝ ጀመር። ስለ ራሱ አይናገርም። ስለ እሱ ሌላው እንዲናገር ይጋብዛል። እነሱ እንዲናገሩ እድል ይሰጣል። ብዙ ጊዜ ሰዎች ስለ ራሳቸው ይነጋገራሉ፣ ስለ ራሳቸው ያወራሉ። ጌታችን ግን እድል ይሰጣል። አሁን እነሱ ደክመዋል፣ እየደከሙ ነው የሚሄዱት። ደስ የሚለው ቢደክሙም የሚያወሩት ስለ ክርስቶስ ነው። መጽሐፍ ቅዱስ መጽሐፈ መሳፍንት ምዕራፍ 8 ቁጥር 4 ላይ ስለ ዘመኑ ስለነበረው በጊዜው ስለተፈጠረው ጌዲዮን 318 ሰዎች ጋር ዮርዳኖስን ተሻግሮ ከሄደ በኋላ ድካም ቢመጣም ቢደክሙም ያሳድዱ ነበር ይላል። ደክሞ ማሳደድ ጠውልጎም ቢሆን ስለ ክርስቶስ ማውራት ከኛ ይጠበቃል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ስደክም ያን ጊዜ ብርቱ ነኝ አለ። ስጋችን ሲደክም መንፈሳችን ይበረታል። የስጋ መድከማችን መንፈሳዊ ብርታቱ ካለ፣ በጸሎት የተገነባ ሕይወት ካለ የስጋ ድካም ችግር የለውም። ደክመው ያሳድዱ ነበር ጠላቶቻቸውን። ቁጥራቸው ትንሽ ነው፣ በጣም ጥቂት ነው። 318 ናቸው። ግን በጣም ብዙ የሆኑ ጠላቶቻቸውን እያሳደዱ እንደነበር መጽሐፍ ቅዱስ ይናገራል። አሁን የኤማሁስ መንገደኞች 60ውን ምዕራፍ ተጉዘው ኤማሁስ ሲደርሱ ቤታቸው እንዲገባ ጋበዙት። መሽቷል አሉት። አዎ ማታ ቀርቧል አሉት። እሱ ግብዣ ከቀረበለት ወገኖቼ ከኛ ከልብ የሆነ ግብዣ ከቀረበ ወደ ሕይወታችን ይገባል። አብሯቸው ገባ። እነሱም ቤታቸው ሲገባ ትልቅነታቸውን አስረከቡት። የቤታቸው ሹመትን ለሱ ሰጡ። የቤታቸውን ትልቅ እንግዳ እሱ አደረጉት። ባርኮ ቆርሶ ሰጣቸው። በዚህ ጊዜ አወቁት ይላል። ይህንን ቃል ስንመለከት ወገኖቼ ክርስቶስ ገና ከጅማሬው ስናይ የእኛን ከጉዞ ተስፋ መቁረጥ የእኛን የመጠውለግ ጉዞ ስንጨርስ ወደ ራሱ ጉዞ የሚመልስ አምላክ ነው። በራሳችን ጉዳይ ጠውልገን ስንሄድ ወደ ራሱ ገና ወዳልተጀመረው ሰው ሲጨርስ እግዚአብሔር ይጀምራል። እነሱም ወደ ተስፋይቱ ምድር መጥተው በዚያ ደርሰው እንዳሰቡት አልሆን አላቸው ይላል ሉቃስ 24:21 ላይ እንደውም ተስፋ አድርገው የነበረው ያ ያሰቡት እንዳልሆነ የተናገሩበት ቃል እኛ ግን እስራኤል እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር አሉ። ወገኖቼ አንዳንዴ ተስፋ ያደረግነው እንኳን ባይሳካ ያ ነገር እንኳን ባይሆን በምርጫችን ማዘን የለብንም። ክርስቶስ ነው ምርጫቸው። እስራኤልን ይቤዣል ብለን ነበር በማለት ያ ወደ ኋላ የተመለሱበትን ጉዞ ተናገሩ። ዲግሪን ተስፋ አድርጌ ነበር፣ ንግዴን ተስፋ አድርጌ ነበር፣ ትዳሬን ተስፋ አድርጌ ነበር። በጣም ብዙ ነገር እንላለን። የውጭ ጉዞና አስብና ተስፋ አድርገን ነበር። ተስፋ ያደረግነው ካልሆነ በምርጫችን መጸጸት የለብንም፣ በውሳኔያችን ማዘን የለብንም። ይሄን ተስፋ አድርጌ ነበር አልሆነም። እነሱ የኤማሁስ መንገደኞች ሉቃስና ቀሌዮጳ ተስፋ አድርገው ነበር። ተስፋ አድርገው ሲመጡ እንዳሰቡት አልሆነ። እነሱ ወደዛ ሲሄዱ መረጃው አላቸው።
የሚገርማችሁ መረጃ ይዘዋል። አስቀድሞ ሴቶች ወደ መቃብሩ ሄደው የመላእክትን ራእይ አይተናል ብለዋቸዋል። እንደገናም ጴጥሮስና ዮሐንስ ወደ መቃብሩ ሄደው መቃብሩ ባዶ እንደሆነ የኤማውስ መንገደኞች ሰምተዋል። ምን አላቸው? መረጃው አላቸው። አሁን መረጃው ኖራቸው መረጃ ወይም ዕውቀት በእምነት ካልተደገፈ መረጃ ብቻውን ዋጋ የለውም። መረጃ ይዘዋል። መቃብሩ ባዶ እንደሆነ ጌታ እንደተነሳ። ግን ይሄ መረጃ ወገኖቼ አሁን የነሱ መረጃ ወይም ዕውቀታቸው በእምነት ካልተደገፈ ትውልዱ እኮ ዕውቀት ይዞ መረጃ ይዞ ሕይወት ያጣ ትውልድ ነው። ሴቶች መጥተው ምን ብለዋል? አዎ የመላእክትን ራእይ አይተናል። እንደገና መቃብሩ ጋር ሄደው መቃብሩ ባዶ እንደሆነ አይተዋል። እነ ቅዱስ ጴጥሮስ መቃብሩ ጋር ሄደው መቃብሩ ባዶ ነው። የኤማውስ መንገደኞች ይህን መረጃ ይዘዋል። መረጃው በእምነት ካልተደገፈ፣ ዕውቀት በእምነት ካልተደገፈ መረጃው ብቻውን ሙሉ አያደርግም። ለዚህ እኮ ነው ተስፋ አድርገን ነበር አሉ። ተመልከቱ። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር አሉ። ዛሬም እኛ በሕይወታችን ብዙ ነገር ተስፋ እናደርጋለን። ተምረን ዲግሪያችን ይዘን ብለን ተስፋ እናደርጋለን። ሳይሆን በምርጫችን እንጸጸታለን። በወሰንነው ጉዳይ እንጸጸታለን። አማራጭ ያለን አይመስለን። በዚህ በዮሐንስ ወንጌል ላይ 38 ዓመት ሙሉ በአልጋ ቁራኛ በሌዳኛ ተይዞ የነበረው መጻጉዕ 5 ምርጫ ነበረው። 5 በር መግቢያ የነበረው ጠበል ጋር ነበር የተኛው። 5ቱ ምርጫ እያለው የሚገርማችሁ 38 ዓመት ሙሉ በሩን እያየ መጨረሻ ላይ እንደው ሲመጣ 20 ዓመት እንኳን ብንሰጥ 58 ዓመት ላይ ነው ጌታችን መጣና ልትድን ትወዳለህ አለው። አማራጭ እንዳለን ወይም ደግሞ የሕይወት አማራጭ እንዳለ አይታየንም። ብዙ ጊዜ ጠላታችን ምንድን ነው የሚያደርገው? አንድን ነገር ተስፋ አድርገን ስንጓዝ ሌላውን አያሳየንም። ሌላውን በሙሉ ይዘጋል። ማርታ ጌታ እነሱ ቤት በተገኘ ጊዜ ማርታ በብዙ ትጨነቂያለሽ አላት። የሚበቃው ጥቂት ነው። በዛ በሉቃስ ወንጌል ምዕራፍ 10 ላይ እንድንጨነቅ ያደርጋል። የሚበቃንን አያሳየንም። አማራጮቻችን ያጠብብናል። ከዚያም በኋላ በተስፋ መቁረጥ እንታተማለን። ተስፋ አድርገን ነበር ሲሉ ወገኖቼ ዛሬ ብዙ ያልተሳኩልን በሕይወታችን ስኬታማ ያልሆንባቸው ብዙ የኤማሁስ ጉዞዎች አሉብን። እኛ ረቂቅ እናቅርብ ወገኖቼ። ውሳኔው የእግዚአብሔር ይሁን። እኛ ወስነን ከመጣን እግዚአብሔር ምንድነው ምን ላይ ነው የሚወስን? አሎን ባለን ጉዳይ ባልተሳካልን ጉዳይ ሁሉ እግዚአብሔር እንዲቀድም አምላካችን እግዚአብሔር እንዲቀድም ለሱ ውሳኔያችን መስጠት። በሉቃስ 24:28 ላይ እነርሱም እየተጓዙ እየሄዱ ሳሉ የሄዱት ወደ 60 ምዕራፍ ነው። 60 ምዕራፍ ማለት አስቡ። ቅዱስ ዳዊት እድሜያችን 70 80 ግፋቢል ከዛ በላይ ድካም ነው ያለው። ያ 60 ምዕራፍ የእድሜን ኩሌታ ያሳውቃል። እግዚአብሔር በዚህን ጊዜ ይመጣል። እንደውም እኮ ቅዱስ ጴጥሮስ በዮሐንስ ወንጌል ምዕራፍ 21 ላይ 3 ጊዜ ነው ጌታ ያናገረው። የዮና ልጅ ስምዖን ሆይ አለው፣ ትወደኛለህ አለው። ምን ቀደመ? የሥጋ መልስ። አዎን ጌታ ሆይ እንደወደ አንተ ታውቃለህ አለው። ምን ቀድሟል? አዎን የሚል የሥጋ መልስ። ምን አለው? ጠቦቶችን ጠብቃለሁ። አሁንም ደገመና የዮና ልጅ ስምዖን ሆይ ትወደኛለህን ሲለው አዎን አለ። ጌታ ሆይ እንደወደ አንተ ታውቃለህ አለው። ግልገሎችን አሰማራ አለ። አሁንም 3ኛ የዮና ልጅ ስምዖን ሆይ ትወደኛለህን ሲለው 3ኛ ጊዜ ስለጠየቀው ቅር አለ። ምን አለ? አንተ ታውቃለህ አለ። ዛሬም ማለት ያለብን ምንድነው? እኛ አንተ
ታውቃለህ። የኛ የሥጋ መልስ አይቅደም። 3 ጊዜ በሕይወታችን ይመጣል። 3 ጊዜ በኑሯችን ይመጣል። 3 ጊዜ ይጠይቀናል ወገኖች። የመጀመሪያው በልጅነት ነው። የመጀመሪያው ሰንበት ትምህርት ቤት በልጅነታችን መተን የቃሉን ፊደል ሀሁ ስንሰማ ያ በልጅነታችን ባለው ዕውቀት ፈሪሃ እግዚአብሔር አድሮብን የምንባለውን አክብረን በሚነገሩ ምሳሌዎች ሁሉ የእግዚአብሔር ፍቅር እያደረብን በልጅነታችን ይመጣል። ትወዱኛላችሁ ወይ ሲለን አዎን ነው የምንለው። ይሄ ጥያቄ መጽሐፍ ውስጥ እንደሚለው በጉብዝና ወራት ማንን አስብ? ፈጣሪን አስብ። በዚያ ዕድሜ ይመጣል እግዚአብሔር። ትወዱኛላችሁ ወይ ሲለን አሁንም አዎን ነው። 3ኛ በሽምግልና በአረጋዊነት ይመጣል። ትወዱኛላችሁ ወይ ሲለን አሁን ተመልከቱ፣ ሕይወትም ትምህርት ቤት ነው። በሕይወትም ተምረናል። ምንድን ነው የምንለው? ጌታ ሆይ እንድንወድህ አንተ ታውቃለህ። ለምን እንወድሃለን እያልን አንደበት ለተግባር ካልተሟገተ፣ ከንፈር ለሕይወት ካልሰበከ፣ የምንናገረውና የምንኖረው ከተጋጨብን እኛ አናውቅም። ማን ያውቃል? እግዚአብሔር ያውቃል። አሁንም 60 ምዕራፍ አስቡ የሚሄዱበት እሱ አልናቀም። እንደውም የሰው ኃይሉ ያለው በጉልበት ሳይሆን በተስፋ ላይ ነው። ትልቁ ኃይላችን ያለው ተስፋችን ላይ ነው። ተስፋችን ከተናጋ ሞተናል። የብዙዎቻችን እምቅ ኃይል ያለው ተስፋ እናደርገዋለን እንደየ እምነት ደረጃችን። እነሱ በጅማሬያቸው ወገኖቼ ምናልባት ሕይወታችንን የሚያድሰው ተስፋ ነው። አንዳንድ ሰዎች ቀድሞ ተስፋቸውን ካጨለሙት ልክ ዓርብ ላይ እንደቆሙት እሁድ ያልደረሱት እንደቆመ ሰዓት ዓርብ ላይ ሆነው ስቅለቱን የሚያስቡት ትንሣኤውን አላዩት። እሁድ ላይ መድረስ አቅቷቸው ዓርብ ላይ ይቆማሉ። ተስፋ ማድረግ ይነሳል። መጽሐፍ ቅዱስ ከሚናገረው አንዱ ቃል እንደተናገረው ምን ሆኗል? ተነስቷል። በተስፋ ታትመን ያን የመከራ የጭንቅ ጊዜ አልፎ ጌታ ሞትን ድል አድርጎ ይነሳል ብለን ያመንነው እንደተነሳ ማመን። እንግዲህ ሞቱን ስላላመኑ ወገኖቼ ትንሣኤውን ማመን ይከብዳል። ጌታ ሞትን ድል አድርጎ እንደሚነሳ በሞቱ እንደሚያሸንፍ ወገኖቼ ከማንም በላይ አይሁዳውያን ነበር ያመኑት። ቃሉን ከጠበቁት፣ ትንቢቱን ካነበቡት፣ ያ የነቢያትን ትንቢት ከጠበቁት ይልቅ አይሁዳውያን ጌታ እንደሚነሳ አምነዋል። ለምን? በተግባራቸው ነው ያወቀ። አንድ ወገኖቼ የተመረጡ ጎበዛዝት ጠባቂዎችን አምጥተው አቁመዋል። ከዛ በፊት ግን የጌታ መቃብር ትልቅ ድንጋይ አንከባለው መጥተው ገጥመውታል። ማህተም አትመዋል። ለምን? እንደሚነሳ ስላመኑ። እንደገና ጠንካራ ጥበቃዎችን አምጥተው ቢነሳ እኛ ተኝተን ወሰዱት በሉ ብለዋቸው ገንዘብ ሰጡ፣ በጀት ሰጡ። ከትንሣኤ ጀርባ በጀት ተመድቧል። እንዲዋሹ አደረጓቸው። ይሄ ምንድን ነው የሚያሳየው? እንደሚነሳ ካመኑት በዋነኛ ደረጃ አይሁዳውያን ናቸው። አይሁዳውያን ጌታ እንደሚነሳ አምነዋል። ለዚህ ነው ዘብ ያቆሙት። ለዚህ ነው መቃብሩን ያተሙት። ለዚህ ነው ያን ግዙፍ ድንጋይ አንከባለው መጥተው የዘጉት። የሰው ታሪክ ሲወለድ ይጀምራል፣ ሲሞት ያበቃል። የኛ ጌታ ግን መቃብሩ ሳይቀር ዘብ ቆሟል። ታሪኩ የሚጀምር ከዛ ስለሆነ ካላንደር ለሁለት የከፈለ፣ ዘመናትን ለሁለት የከፈለ፣ ዓመተ ፍዳም በዓመተ ምሕረት
መቃብሩን ባዶ ያደረገው መቃብሩ ጋር ሳይቀር ዘብ አቆመዋል። ለምን? እንደሚነሳ ስላመኑ። እሱ ባይነሳ ስብከታችን ከንቱ ነው። ዛሬ የምንናገረው ምንድነው? የምናስተምረው ምንድነው? ይህን ያመኑት የመጀመሪያዎቹ አይሁዳውያን ናቸው። ሞትን በሞቱ እንደሚያሸንፍ፣ ሞትን ድል አድርጎ እንደሚነሳ አምነዋል። ለዚህ ነው በጀት የመደቡት። ዛሬ ምን ይደንቃል? አንዳንድ ነገሮችን የአዳማይ ጆሮአችን ሲሰማ ምንም አይደንቅም፣ ቀድሞም የታለፈበት ስለሆነ። ተስፋ የሌለው ካሰበበት አይደርስም። ተስፋ ከሌለው እግረኛ ተስፋ ያለው አካለ ስንኩል ያሰበበት ይደርሳል። ሰው ተስፋ ከሌለው አትጠራጠሩ፣ ያሰበበት አይደርስም። ክርስትና ተስፋም ነው፣ እውነትም ነው። ትልቁም ወገኖቼ ሰው ምናልባት ያለ ምግብ 7 ቀን ይቆይ ይሆናል፣ ያለ ውሃ 3 ቀን ይቆይ ይሆናል፣ ያለ አየር ደቂቃዎች ይሆናል። ያለ ተስፋ ግን ሰከንድ መቆየት አንችልም። እያንዳንዳችሁ ተስፋ አላችሁ፣ እያንዳንዳችሁ ተስፋ አለ። ያለ ተስፋ መኖር አይቻልም። ያለ ተስፋ መዋል ማደር አይቻልም። ወገኖቼ አብርሃምን እግዚአብሔር ከካራን ያስወጣው በተስፋ ነው። ተስፋ ነው የሰጠው። እኔ ወደማሳየ ሀገር ምን በል ውጣ ነው ያለው። አላየም ያን ሀገር። እግዚአብሔር ነው ተስፋውን የሰጠው። እኔ ወደማሳየ አለው እንጂ ስለዛ ምንም አይነት መረጃ የለው። በዚህ በኦሪት ዘፍጥረት ምዕራፍ 15 ቁጥር 2 ጀምሮ ስንመለከት ከሞቀው ቤት ከተደላደለው ቤት በሌሊት መጣና ምን አለው እግዚአብሔር? አብርሃም ውጣ አለው። ወዴት? ወደ ውጪ፣ ወደ ብርድ፣ ከሞቀ ቤት። ማን ነው የሚቀበል? አሁን ከሞቀ ትዳር ብትጠሩ፣ ከሞቀ ንግድ ብትጠሩ፣ ከሞቀ ስልጣን ብትጠሩ ማን ነው እሺ የሚለው? አብርሃምን ከሞቀ ህይወት ውጣ አለው። ውጣ አለው። አብርሃም እነሆ አለ፣ ወጣ። ወደ ሰማይ ተመልከት አለው። አየ። ምን ይታያል አለው። ከዋክብት ነው ያለው አለ። ቁጥር አለው። አልችልም። ማን ነው የሚቆጥረው? ተመልከቱ። ቁጥር አልችልም አለ። ወገኖቼ በዚህን ጊዜ እንደዚህ ከዋክብት አበዛሃለሁ አለ። ዘርም አይቆጠር። እንደገና እንደ ከዋክብት የደመቁ የምሽቱ ድምቀቶች እንደነሱ ዘርን አበራለሁ። እኔ እግዚአብሔር ይህን የተስፋ ቃል ሰጥቶት ከዚያ ከሞቀ ቤት ውጣ ብሎት ተስፋው ሰጥቶት በተስፋ ታትሞ ጊዜው ደርሶ ማን ተወለደ? ይስሐቅ ተወለደ። አሁን ይስሐቅ ከተወለደ በኋላ ልጅን ሰዋልኝ አለው። በማን ነው ዘሩ የሚበዛው? አንድ ልጁን ሰጥቶት ሰዋልኝ ካለው በማን ነው የሚበዛው? ዘርን አበዛለሁ ብሎታል። ዘሩ ይበዛል አለው። አሁን ደግሞ ምን አለው? ያንኑ ልጅ ምን በልኝ ሰዋልኝ አለው። በዚህ በኦሪት ዘፍጥረት ምዕራፍ 22 ላይ አንድ ልጅን ሰው አንድ ልጁ አብርሃም እግዚአብሔር እንዲህ ሲለው የልጁን እናት ከሱ በላይ ኃላፊነት የነበራት ወልዳ ያሳደገች እናቱን አላማከረም። ሳራን የይስሐቅ እናት ለምን ከእግዚአብሔር ጉዞ ወደ ኋላ እንዳትጎትተው፣ እንዴት ልጄም ብላ የእግዚአብሔርን ፈቃድ ላለመፈጸም እንቅፋት እንዳትሆንበት አላማከረም። ከስጋና ከደም ጋር አልተማከርኩም አለ ገላትያ 1 ላይ። አሁን አንዳንዶች ሱባኤ እናስባለን፣ ለአስሩ ስንናገር ፈተና ይሆንብናል። አረ ይቅርብሽ። ጾም እናስባለን፣ እንዲያስቤ ስንል ስንናገር ጣልቃ ይገባላችንም ያሰንፈናል። ከስጋና ከደም ጋር ምን አመካከርን? በጎ ነገር ስናስብ ለእግዚአብሔር መንገር እንጂ የምናስበውን ነገር ቁርባን እናስባለን። ቀኝ ነኝ እንዴ ከዚህ በኋላ እግዚአብሔር ብዙ ነገር አድርጎልኛል፣ በስጋው ደግሞ ታትሜ እኖራለሁ፣ በቃ ቆርባለሁ እንላለን። ትልቁን ሙሽርነት በስርዓተ ቁርባን መኖር በቅድስናው ስፍራ ቢቀዳ የማያልቀው እንደመጠጣት
ቢቆረስ ማልቀውን ስጋ መብላት እናስባለን። ለሰው እናማክራለን። ጠላት ይገባል። ገና እኮ ነሽ፣ ምን ነካ? ገና እኮ ነህ፣ እድሜ በቃ ዓለም ብዙ የምትለን ነገር አለ። ከስጋና ከደም ጋር አልተማከረም አብርሃም። አይደለም ሌላ የልጁን እናት ሳራን አላማከረም። ለምን? እንቅፋት እንዳይገጥመው። በአብርሃም ሕሊና ይስሐቅ ሞቷል። ለምን? እግዚአብሔር ከተናገረ ይፈጽማል። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። ማቴዎስ 5:17። አሁን ሞሪያ ተራራ ወጥቶ ሰዋልኝ ያለው ልጁን ሊሰዋ ሲል ምን አለው? አብርሃም 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 አውቄሃለሁ አለው። አንድ ልጁን ለእግዚአብሔር ሰዋልኝ ሲለው እሽታም በተግባር ሊፈጽም ሲል አውቄሃለሁ አለው። ስንቶቻችን እግዚአብሔር ያውቀናል? እኛ ስንቶቻችን እግዚአብሔር እናውቀዋለን? እዚህ መዝሙር ላይ እረፉ እግዚአብሔር እንደሆንኩኝ እወቁ ይላል። እኛ ዛሬ ታዋቂ ሰዎች እናውቃለን። ዛሬ በዓለም ላይ ብዙ ነገር እናውቃለን፣ ብዙ እናነባለን። አሁን ሰሞኑን የመነጋገር አጀንዳ የሆነችው ኤላም ወይም ኢራን፣ የመጽሐፍ ስሟ ኤላም ሜዶና ፋርስ። እዚህ ትንቢተ ዳንኤል ምዕራፍ 8 ወይም ኦሪት ዘፍጥረት ምዕራፍ 14 ላይ ሜዶንና ፋርስ የሚባሉ ነበሩ። በጊዜው ፋርስ ኃያል ነበረች። ሜዶንን ውጣ አንድ ሀገር ሆነች። የቆዳ ስፋቷ ራሷ ሰፊ ናት። ኢትዮጵያና ኬንያ ቢደመሩ ኢራን ነው የሚያክሉት። መጽሐፍ ቅዱሱ ወገኖቼ 3 ጥርስ ተሰጣት ይላል ለኢራን። 3 ጥርስ ምግብ የምንመገብበት። አንዳንድ ሰው ደግሞ በቃ ከሰው ጋር ሲጣላ በጥርሱ ሁሉ እኮ ነው። እንደውም ስንል ቆይ በጥርሴ ነው ምዘለዝልሽ እንላለን። ማስፈራሪያ ነው ጥርስ። ለኢራን የተሰጣት 3 ጥርስ፣ አንዱ እዛው ኢራቅ ጋር ያለው የእሷን ያስቀመጠችው የምትጠላቸው የምትወጋበት፣ ሌላው የመን ያስቀመጠችው ሀውቲዎች፣ ሶስተኛው ሊባኖስ ያሉት ሂዝቦላ። 3ቱ ጥርስ፣ 3ቱን ጥርስ እሰብራለሁ ይላል ትንቢቱ። አሁን እኛ መጽሐፍ እሱን ከማስተዋል ይልቅ እግዚአብሔር ምን አለ ከማለት ይልቅ እገሌ ሚዲያ ምን አለ እንስራ ውስጥ እንደገባ ወተት የምናጠው የእግዚአብሔርን ቃል ብንጠብቅ አትጠራጠሩ፣ ሰላም አለን። እንደኛ ሰላም ያለው የለም። እያንዳንዱን ነገር ከእግዚአብሔር እውቅና ውጪ ይሆናል ብላችሁ አታስቡ። እኛ እድለኞች ነን። በጸሎት ብንጠይቀው መልስ የሚሰጠን አምላክ አለን። ከኛ በላይ እግዚአብሔር ለኛ ቅርብ ነው አለ ቅዱስ አውግስጢኖስ። ከኛ በላይ ለኛ የሚያስብ፣ ከኛ በላይ ለኛ ቅርብ የሆነ ምን አለ? አምላክ አለ። ወገኖቼ ወደዚህ ያመጣን የተስፋ ጉዳይ ነው። ዘር አሕዛብ እንደ ደጅ ይወርሳሉ፣ ዘርም እንደ ሰማይ ከዋክብት እንደ ምድርም አሸዋ ይበዛሉ ሲለው የተላጥ የዲያብሎስ ትልቁ መሳሪያው ተስፋ ማስቆረጥ ነው። ይሄ ዝሆን የሚያድኑ ካያችሁ ዝሆንን ለማግኘት ምንም ውስጥ አይገቡም። ዝሆን የሚደገፍበትን ዛፍ ነው የሚገዘግዙት። ይሄዱና ምን ያደርጋሉ? ዝሆን የሚደገፍበትን ዛፍ ገዝግዘው ሊቆረጥ ሲል ጥለውት ይሄዳሉ። አገሩ ሰላም ነው ብሎ ይመጣና ዝሆን ደገፍ ሲለው ዛፉ ምንድነው? ተገዝግዟል። ትንሽ ነው የሚቀረው፣ ይዞት ይወድቃል። ዛሬም ዲያብሎስ ተስፋችንን ገዝግዞ ትንሽ ሲቀር ጥሎት ይሄዳል። በራሳችን ጊዜ እንወድቃለን። በጣም ብዙ ሰዎች የሚሸነፉትና ጠላት የሚያገኛቸው በተስፋ መቁረጥ ነው። ተስፋ ለቆረጠ ግን መድኃኒቱ ምንድነው? ተስፋ። እንደገና በተስፋ መቁረጥ የወደቅን ተመልሰን በተስፋ እንነሳለን። አሁን እነሱ እስራኤልን ይቤዣል፣ እስራኤልን ያድናል ብለን ነበር ሲሉ በምርጫቸው በተስፋቸው ተጸጽተዋል። ክርስቶስን በመብለጣቸው አትጸጸቱ። ድንግል ማርያምን እናቴ አማላጄ በማለታቸው አትጸጸቱ። የተዋሕዶ ልጆች በመሆናቸው አትጸጸቱ። የኤማውስ መንገደኞች በምርጫቸው ተጸጸቱ። ምን አሉ? ተስፋ አድርገን ነበር አሉ። ለምን? ገና መጨረሻው ምን ታየ?
በተስፋችሁ አትጸጸቱ፣ እግዚአብሔርን በመምረጣችሁ። እንደው መጽሐፍ ቅዱስ ዕብራውያን ምዕራፍ 6 ቁጥር 10 ላይ ይላል? ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል። ስለምኑ? ስለ ስሙ። አንድ ቀን ከልባችሁ ያስቀደሳችሁትን ቅዳሴ ይረሳ ዘንድ አመፀኛ አይደለም። አንድ ቀን ከልባችሁ ገዳም ሄዳችሁበትን መንፈሳዊ ጉዞ ይረሳ ዘንድ እግዚአብሔር አመፀኛ አይደለም። በአብዛኛው የምንመጣው ቤተክርስቲያን የምንሄድበት ሳይኖር ቀርቶ ለእስቲ ቤተክርስቲያን ብለን ሊሆን ይችላል። አንድ ቀን ግን ከልባችን ከመጣ ያችን ቀን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። አንድ ቀን ከልባችን ንጹህ ሆነን ንስሐ ገብተን ቂም ትተን ወገኖቼ ገብተን ያስቀደስነው ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ለዚህ ነው ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ቁጥር 10 ላይ ስለ ቅዱሳን ያደረጋችሁትን ሁሉ ብሎ እግዚአብሔር ስለ ስሙ ያሳያችሁትን ይረሳ ዘንድ አመፀኛ አይደለም። የሚረሱት አመፀኞች ናቸው። ነገ ከነገ ወዲያ የተሰበረ ልባችን ይዘን ያዘነ ልባችን ይዘን መተን ምርጫችን ሳይሆን ብልጫችን ነው ብለን ቤቱ ገብተን ስናስቀድስ አትጠራጠሩ። ብል በማይበላው ትል በማያገኘው መዝገብ የሚመዝግብ አምላክ ነው። አመፀኛ አይደለም፣ አይረሳም። እግዚአብሔር አይረሳም። እኔ በወንጌሉ ላይ ያለኔ ምንም ልታደርጉ አትችሉም ያለው ቃል ብዙ ነገር ውስጥ ያለኔ ምንም ማድረግ አትችሉም ዮሐንስ ላይ እውነቱን እኮ ያለን ነገር ያለ እግዚአብሔር ከሆነ ያለን ነገር እሱ የሌለበት ከሆነ መጠርጠር አለብን። ያለ እግዚአብሔር ምንም ማድረግ አንችልም። እንደውም ሁሉም ነገር ያስፈራል። ያለሱ ሀብቱ ያስፈራል፣ ስልጣኑ ያስፈራል፣ ትዳሩ ያስፈራል። ያለ ማን? ያለ እግዚአብሔር። አይተናል እኮ በአንድ ወቅት ባለ ጸጋ የተባሉ ሰዎች ራሳቸውን ሲያጠፉ አልሰማንም ዜና ላይ? እግዚአብሔር ያለ እግዚአብሔር ሀብቱም ያስፈራል። ያለ እግዚአብሔር ዓለም የምትሰጠው የከበሬታ ወንበር ስልጣኑም ያስፈራል። የህይወታችሁ ጅማሬ ምንም ይሁን እግዚአብሔር ከሌለበት አትልፉ ወገኖች። ወልዶ ከመበተን ገብቶ ከመውጣት አግኝቶ ከማጣት አቅፎ ከመገፍተር አጉርሶ ከመነከስ ጌታ ሆይ አንተ አለህ ይበሉት። ያለ እግዚአብሔር ሁሉም ያስፈራል። ያለ እኔ ምንም ልታደርጉ አትችሉም ይላል መጽሐፍ ቅዱስ። እንግዲህ በሉቃስ 24:15 ላይ ስለዚህም ስለሆነውም ነገር እርስ በርሳቸው እየተነጋገሩ ነበር ይላል። እኔ የሚገርመኝ እንደዛ ደክመው እየጦለጉ ስለ ክርስቶስ ያወራሉ። በኑሮ ብትጦልጉ፣ ስኬታማ ባለመሆን ብትጦልጉ፣ ያሰባችሁት አልሳካ ብሎ ብትጦልጉ ስለ ክርስቶስ አውሩ፣ ስለ ድንግል አውሩ፣ ስለ ተክለ ሃይማኖት አውሩ። ዛሬ ትውልዱን የኑሮ ውድነት አጠውልጎታል። ተስፋ ማጣት አጠውልጎታል። የነገን ነገር የሚያይበት ብሽ ሲልበት ብዙ ነገር አጠውልጎናል። ግን ስለ እግዚአብሔር ማውራት አታቁሙ። ስለ እግዚአብሔር መነጋገር አታቁሙ። ምንድነው ያጠወለገን? ምን እያወራን ጠወለግን? ተስፋ የሌለው ነገር ካወራን አትጠራጠሩ። ከዛፍ የተለየ ቅጠል ሊለይ ያሰበ ቅጠል ከዛፉ ጋር አንድነት የሌለው ቅጠል ይጠወልጋል። ከዚያም በኋላ ከፍ ያለ ንፋስ ሲመጣ ይዞት ይሄዳል። ንፋስ ይጥለዋል። በአንድ ወቅት ሁለት ዛፎች ጎን ለጎን አድገዋል። የሚገርማችሁ አንደኛው ዛፍ ስር ይዟል። አንደኛው ዛፍ በጣም መሰረቱን ይዟል። አንዱ ደግሞ ከላይ ያምራል። ቅጠሉ ያምራል፣ መልኩ ያምራል። እሱ ለስሩ አይጨነቅም። አሁን እሱ የሚጨነቀው ለመልኩ ነው። የሚገርማችሁ ለመልኩ ማማር ነው። ይሄ ከጎን ያለው ስር በደንብ ይዟል፣ ለመልኩ ብዙም አይጨነቅም። ነፋስ መጣ። ይሄ ነፋስ መታቸው። ሲመታቸው ያ በደንብ ስር የያዘው ትንሽ እንትን ብሎት ሄደ ነፋሱ። ያ ግን ለመልኩ የሚጨነቀው በከፍተኛ ደረጃ ተወዛውዞ ወደቀ ሲባል ቆመ።
ይህ ንፋስ በአመቱ መጣ። ዓለም ንፋስም ሲመጣ ስም ትሰጣለች፣ ትመዘግባለች። ቅድም እንዳልኳችሁ መረጃ አለ። መረጃ ህይወት አይደለም። መረጃ እምነት አይደለም። የኤማውስ መንገደኞች መረጃ ይዘዋል። ሴቶች የመላእክትን ራእይ አየን ብለው ጴጥሮስና ዮሐንስ መቃብሩ ጋር ሄደው ባዶ መሆኑን ሰምተዋል። መረጃ አላቸው። መረጃው ግን ወገኖቼ ህይወት አልሆነም። ተስፋ ቆርጠው ወደ ኤማውስ ነው ሄዱት። ዛሬ በመረጃ ዘመን የተወለዱ በኢንተርኔት ዘመን ቁጭ ብለን እዚህ ዓለምን ማየት እንችላለን። ወደ ህይወት ብንቀይረው ጥሩ ነው። በአመቱ መጣ ይሄ ንፋስ። አሁንም መታቸው አቅም ጨምሮ። ያ በጣም ስር የያዘውን ዛፍ ወገኖቼ ትንሽ ያው ግድ መንቀሳቀስ ስላለበት አንደኛው ዛፍ ግን ከስሩ ሊወድቅ ሲል ያኛው ደግፎ አተረፈው። ያለ መልኩ የሚጨነቀው በዚህን ጊዜ ነፋሱ ከሄደ በኋላ ይሄ በከፍተኛ ደረጃ የተናጋው ጓደኛው ጋር ተደግፎ የተረፈው ጥያቄ አቀረበ ለጓደኛው። ስማ አለው፣ የተተከልነው አብረን ነው፣ የተዘራነው አብረን ነው፣ ያደግነው አብረን ነው። ይሄ ንፋስ የመታን እኩል ነው። እንዴት እኔን ሊጥለኝ ቻለ? አንተ ባትኖር እኮ ሞቻለሁ አለው። ጥያቄው ካንተ ከመጣ አንተ የምትጨነቀው ለመልክ ነው፣ ለቅጠሎችም አማር ነው፣ እይታ ለመሳብ ነው፣ ውጫዊ ነገር ነው። እኔ ደግሞ ስር ነበር የሚይዘዋል። ለካ ይሄ ነበር ድክመት ያለ። እኛ ዛሬ መሰረት ይዘናል፣ እየጠወለግን ነው። መጠውለጋችን ወገኖቼ ትምህርት ሰጥቶን የሚያልፍ ወይስ ነቅሎ የሚጥለን? የመጀመሪያው ጌታ ያላቸው እየጠወለጋችሁ እነዚህ የምታወሯቸው ነገሮች ምንድን ናቸው አላቸው። አስቡ። ምስጋና ሲገባው እንዴት ለሞት አሳልፈው ሰጡት፣ እንዴት እንዲሆነ እያሉ እየተነጋገሩ ወገኖቼ ሲሄዱ ሲነጋገሩ ነበር። ምንም እንደው ቢጠወልጉም አንደበታቸው ጥሩ ባይሆንም ኮልታፋ ብትሆኑም ስለ ክርስቶስ አውሩ። ንግግራችሁ ባይጣፍጥም አውሩ፣ መስክሩ፣ ስለሱ አውሩ። ሲነጋገሩም ሲመራመሩም እሱ ራሱ ቀርቦ ከነሱ ጋር ይሄን ነበር ይላል ቁጥር 15 ላይ ሉቃስ 24። እነሱ እየተነጋገሩ እየተመራመሩ ማን አለ አብሯቸው? አብሯቸው እንደሄደ አላወቁትም። አብሯቸው እንደሆነ አልተረዱም። ለምን አላመኑም? እዚህ በወንጌል በዮሐንስ ወንጌል ምዕራፍ 11 ቁጥር 40 ላይ ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። የመጀመሪያው አትጠራጠሩ። የምናስበውን ተስፋ የምናደርገውን ነገር ለማየት እምነት ያስፈልጋል። አብሯቸው እየሄደ ምንም ቢጠወልጉም አብሯቸው እየሄደ አብሯቸው እየተጓዘ አላወቁት። 60 ምዕራፍ 10 እና 11 ኪሎ ሜትር ሲሄዱ አላወቁት። ለምን አላመኑ? ዕብራውያን 11 ቁጥር 1 ላይ እምነትም ተስፋ ስለምናደርገው ነገር የሚያስረዳ ወገኖች፣ የሚያስረግጥ የማናየውም ነገር የሚያስረዳ። እንደውም በእምነት ከ90 ዓመት አልፋ እዚህ ዕብራውያን 11 ላይ ሳራም ራሷ እድሜዋ እንኳን ካለፈ በኋላ ዘርን ለመጽነስ ኃይልን በእምነት አገኘች ይላል። እድሜዋ ከመውለድ ከተደነገገው ከተወሰነው አንድ ሴት መውለድ የምትችለው ከዚህ እድሜ በፊት ነው፣ ከዚህ እድሜ በኋላ አትችልም የሚለውን ገደብ አልፋ መውለድ የቻለችው በምንድን ነው? በእምነት ነው አለ። ወገኖቼ ትችላላችሁ በእምነት። እነዚህ ደብር አይቻልም። 50 ምናምን ዓመት የሞላት ከክፍለ ሀገር የመጣች ጸጉሯ ላይ ነጭ የለም ጥቁር የለም ወለደች። ገድሉን ተሸከመች። ተክለ ሃይማኖትን 3 የዞረች። ገድል በተሸከምኩበት ጀርባ ልጅ አሸክመኛለች። ወንድ ልጅ ወለደች። እግዚአብሔር በዘመናዊ ካሜራ አይታይም፣ በአልትራሳውንድ አይታይም፣ በኤክስራ አይታይም፣ በቴሌስኮፕ አይታይም። በምን ይታያል? በእምነት ይታያል። እግዚአብሔር ካመናችሁ ይቻላል። እርሱም እየጠወለጋቸው ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። የሚነጋገሩትን አያውቁትም።
አንተ በኢየሩሳሌም እንግዳ ሆነህ ተመልከቱ። አንተ በኢየሩሳሌም ምን ሆነ? እነሱ ናቸው የመለሱለት። እንግዳ ሆነህ ለብቻ ትኖራለህን? ለቀባሪው አረዱት። በእነዚህ ቀናት በዚህ የሆነውን ነገር አታውቅም አሉት። ሉቃስ 24:18 ስለ ራሱ ለራሱ ነገሩት። በአንድ ወቅት እዚህ ኦሪት ዘፍጥረት ላይ ለቀባሪው አረዱት እኮ ነው። ለዮሴፍ ሞት ወንድሞቹ ነገሩት። ምን ይላል? አንድ ወንድም ነበረን ሞቱ አውሬ በላው አሉት። ዮሴፍን እኮ ነው። በዚህ በኦሪት ዘፍጥረት ምዕራፍ 37 ላይ ከህልሙ የተነሳ ጠሉት። እግዚአብሔር ከሰጣቸው የተነሳ የሚጠሏቸው ሰዎች ይኖራሉ። ምንም ሳይኖራቸው የሚያምርባቸው ሰዎች አሉ፣ ግን ሰው የሚጠላቸው። ጓዳቸው ባዶ ሆኖ፣ ማድጋው ባዶ ሆኖ፣ እንስራው ባዶ ሆኖ ጠግበው ወጥተው የሚመስሉ የሚያምርባቸው ቢለብሱ የሚያምርባቸዋል፣ ግን ጠላተ ብዙ ይሆኑ። አስቡ። አሁን ከህልሙ የተነሳ ጠሉት። እግዚአብሔር ከሰጠው የተነሳ ጠሉት፣ ሸጡት። ያቺ በህብረ ቀለም ያጌጠች ልብሱን ደም ቀብተው ለአባቱ ላኩ። አባቱ ምን አሉ? ክፉኛ አውሬ በልቶታል ልጅህን አሉት። እስከ መቃብር በሐዘን ወርዳለሁ አለ። እሱ ግን ሸጠውት ወደ ግብጽ ገብቷል። እግዚአብሔር ከሱ በፊት የት ሄዷል? ግብጽ ሄዷል። ሲነሳ ይዘገያል፣ ቀድሞ ይደርሳል እግዚአብሔር። ግብጽ ዮሴፍን እግዚአብሔር አከበረው። እዚያ ጲጥፋራ ዘበኞች ቤት ገባና ፈላጭ ቆራጭ እሱ ሆነ። ማን? ዮሴፍ። አሁን ግብጽ ውስጥ ጥጋብ ሆነ፣ እስራኤል ረሃብ ሆነ። ወንድሞቹ ተርበው መጡ። ወንድሞቹ ሲመጡ አውቋቸዋል፣ እነሱ አላወቁት። የሸጡት አላወቁት፣ የገደሉት አላወቁትም። እሱ ግን አወቃቸው። ወንድማችሁስ አላቸው። አንድ ወንድም ነበረን አውሬ በላው አሉት። የራሱን ሞት ለራሱ ነገሩት። አሁንም የቀሪዮጳ እና የሉቃስ አነጋገር ወገኖቼ፣ አንተ አታውቅም እንዴ ስለሆነው በዚህ ጊዜ ስለሚፈጠረው ነገር ብለው ለራሱ አረዱት፣ ለራሱ ነገሩት። ከነርሱም ጋር አብረው ሄዱ። ልክ ሲደርሱ ወገኖቼ ሉቃስ 24:31 ላይ መሽቷልና ከኛ ጋር ምን በላሉት? እደር አሉት። እግዚአብሔር በትዳራችሁ እንዲያድር ጠይቁት። በሕይወታችሁ እግዚአብሔር እንዲገባ ጠይቁት። በስልጣናችሁ እግዚአብሔር እንዲገኝ ጠይቁት። በየደረጃችሁ ዓለም የሰጠቻችሁ የከበሬታ ወንበር ካለ እግዚአብሔር እንዲገኝ ጠይቁት። ካለበለዛ ስልጣን ብቻውን ጨካኝ ያደርጋል። እግዚአብሔር በንግዳችሁ እንዲገባ ጠይቁት። ካለበዛ ውሸታም ነው የሚያደርገን። 1 ብር የገዛነውን ዕቃ እግዚአብሔርን 2 ብር ማለት እንጀምራለን። ደላላው እግዚአብሔር፣ ገንዘቡ አምላክ። ግባና እደር ንግዴ ላይ፣ ግባና እደር ትዳሬ ላይ፣ ግባና እደር ሕይወቴ ላይ በሉት። ግብዣ ነው የሚፈልገው፣ ይገባል። ወገኖች ጌታ ሆይ ጊዜው መሽቷል አሉት። አሁን መሽቷል፣ ዘመኑ መሽቷል። ምን ያነጋግራል? እኔ ግን በጣም ማዝነው ከነ በደላቸው የመሸባቸው አሉ፣ ከነ ስራካራቸው ያረጁ የመሸባቸው፣ ከነ ዝሙታቸው የመሸባቸው። ዛሬም አንተ እንደዛው ነህ፣ ዛሬም እንደዛው ነሽ የሚባሉ ጊዜ ዘመን የማይቀይራቸው። ዘመን ራሱ ዩኒቨርሲቲ እኮ ነው፣ ጊዜ እኮ ያስተምራል። ከነ በደላቸው ከነ ሐሜቷ የመሸባት የለም። ያረጁ አሁንም በቃ አልተለወጥክም ይባሉ አሉ። እነሱ ግን የመሸባቸው ከጌታ ጋር፣ እነሱ የመሸባቸው ከመድኃኒዓለም ጋር። ግባ አሉት። ብቻችን አንችልም፣ ግባና አደር ቤታችን አሉት። ከማጋ መሸብን? እኛ ከማን ጋር አረጀን? ከማጋ እድሜያችን ገፋ? እንመርምር። ከማጋ ነን? ቤታችን ግባ አሉት። ወገኖቼ መቼም ዛሬ ንጹህ የኖረ ፀሐይ ቢጠልቅም እግዚአብሔር የሕይወት ፀሐይን ያበራል። የኑሩ ፀሐይ እየጠለቀባቸው ከድህነት ወደ ልብታቸው ሄዱ። ትላንት የከበሩ ዛሬ የተዋረዱ፣ ትላንት የነበራቸው ዛሬ አጡ። ትላንትና አበባ ይዛ ዓለም ጉድ ጉድ የምትላቸው ዛሬ ግን አፈር ካረጨናችሁ ይባሉ። የኑሮ ፀሐይ የጠለቀባቸውን እግዚአብሔር የኑሮ ፀሐይ ያበራል።
ቤቴ ግባ በሉት። መሽቷል፣ ዘመኑ መሽቷል፣ ጌታዊ ግባ በሉት። አትጠራጠሩ፣ እግዚአብሔር ይችላል። ቤታቸው ገባ። ትልቅነታቸውን ሰጡት፣ ሹመቱን ሰጡት፣ በቤታቸው አለቃ አረጉት። የቤታቸው አለቃ አረጉት። ማዕዱን አቀረቡ፣ ባርክ አሉት። አላወቁትም፣ እስካሁን አላወቁት። ባርኮ ሰጣቸው። አይናቸው ተከፈተ። ምን አሉ? መለስ አሉና መለስ ብለው ወገኖቼ እዚህ ቁጥር 31 ላይ ሉቃስ 24 እርስ በርሳቸውም በመንገድ ሲናገር መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረብን ተባባሉ። በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። በሐዘን በመጠውለግ ወገኖቼ ወደ ኤማሁስ ሄድን። በተስፋ ወደ ኢየሩሳሌም እንመለስ። በደስታ ወደ ኢየሩሳሌም እንመለስ። በመጠውለግ ወደ ኤማሁስ ሄድን። በተስፋ ወደ ቤተክርስቲያን እንምጣ። እያዘኑ ሄዱት፣ እየተደሰቱ ይመለሳሉ። ወዲያው ተመለሱ ወደ ኢየሩሳሌም። ለምን? ሰው አይንቅም። እሱ ለሁለት ሰዎች 12 ኪሎ ሜትር የሚጠጋ ነው ሄደው። ሌላ የመጨረሻው መጽሐፍ ቅዱስ በስም የሚጠቅሰው ቀሌዮጳን ብቻ ነው። ራሱ የወንጌሉ ጸሐፊ አንዱ እሱ ነው። ሊቃውንት እንደሚሉት ስሙን አልጠቀሰም። መንገደኛ ነው፣ እኛን ሲተካ ነው። በዛ ቦታ ራሳችንን እናድርግ። የጠወለግን ሰዎች፣ ተስፋ የቆረጥን፣ ምናንጎራጉር እንደ ሰነፍ ርግብ፣ ምስጋና የሌለን ራሳችንን ጨምር። እዛ ጋር አንድም ቅዱስ ሉቃስ ለትህትና ነው ይህን ያደረገው። ወገኖቼ ማኅተው የቀረበው ከማጋ ነው። ይሄ የራሳችን ጥያቄ ነው። እቺ ዕለት የተስፋ የበጎ ነገር ጅማሬ እንድትሆን አምላካችን እግዚአብሔር ይርዳል። ማታ ቀርቧልና ጌታ ሆይ ከኛ ጋር እደር። ወስብሐት ለእግዚአብሔር።